እነዚህ ሁትሱልስ የተባሉ አርሶና አርብቶ አደር ማህበረሰብ አባላት በዩክሬን ተራሮች ላይ ተነጥለው የሚኖሩ ናቸው። ወላጆች ወጣት ልጆቻቸውን ተዋውለው የሚያጋቡበት፣ ነፍሰ ጡሮች ሆዳቸው ላይ የሰው ዓይን እንዳያርፍበትና ትኩረት ለማስለወጥ የወንድ ሱሪ የሚለብሱበት፣ የንጉሥ ምግብ የተባለውን በስጋ የሚዘጋጅ ገንፎ ወንዶቹ ብቻ የሚያዘጋጁበት፣ እንዲሁም አዛውንቶች ዕድሜ ደርሷል ብለው ሲያስቡ የራሳቸውን የአስከሬን ሳጥን በእጃቸው አስበው ሰርተው የሚያስቀምጡበትና ሌሎችም እጅግ ማራኪ አስገራሚም ባህሎች ያሏቸው ናቸው። ለዛሬም የሁትሱልስ ማህበረሰብን አኗኗርና አጠቃላይ ሕይወታቸውን በማሳያችን እናሳያችኋለን። አብራችሁን ቆዩ። እነዚህ የማህበረሰብ ክፍሎች ሁትሱልስ ሲባሉ መገኛ ተራራማው ምድራቸው ደግሞ ሁትሱልስ ሺቺና ይባላል። ሁትሱልስ ሺቺና በምስራቅ አውሮፓ በሚገኘውና በጭጋግ በተሸፈነው የካርፒቲያን ተራሮች ከፍተኛ ጫፎች ላይ የሚገኝ ቦታ ነው። ይህ በምዕራብ ዩክሬንና በሰሜን ሮማንያ መካከል የሚዘልቅ ወጣ ገባና አስቸጋሪ ተራራማ ምድር ባለቤትነቱ የዩክሬን ነው። የዚህ ከፍተኛ ቦታ ነዋሪዎች የሆኑት የሁትሱልስ ማህበረሰብ ለዘመናት ፈታኝ ከሆኑ ተራራማ አካባቢ ባህሪያት ጋር ራሳቸውን አስማምተው የሚኖሩ ናቸው። ሁትሱልሶች በከፊል ዘላን የከብት አርቢዎች ሲሆኑ አብዛኛው ሕይወታቸው በግብርና፣ በደን ስራና በተራራማ የአርብቶ አደር የአኗኗር ዘይቤ ላይ የተመሰረተ ነው። ወቅቶች በተቀያየሩ ቁጥር ከብቶቻቸውን እየነዱ በሸለቆችና በከፍታማ ሜዳዎች መካከል በመዞር ያሳልፋሉ። የአየር ሁኔታው ሲመጣጠን በቋሚነት ወደሚኖሩባቸው ሰፈሮች ይመለሳሉ። በጂኦግራፊያዊ መነጠልና በብርቱ የመንቀሳቀስ ነጻነት ወዳድነታቸው ምክንያት ሁትሱሎች የከተሜነት ውህደት ተጽዕኖዎችን በመቋቋም የማህበረሰባቸውን ቀጣይነት የሚያሳይ ሕያው ምስክር የሆነ ባህላቸውን ጠብቀው ማቆየት ችለዋል። የሁትሱልስ ማህበረሰብ በጥብቅ የአባታዊ የቤተሰብ መዋቅር የተገነባ ነው። ባል በቤት ውስጥ ጋዝዳ ወይም የቤት መሪ ተብሎ የሚጠራ ሲሆን ንብረትን የሚያስተዳድርና ቤተሰቡን በውጭ ጉዳዮች ላይ የመወከል ሙሉ ኃላፊነት አለበት። 20 ሺህ ሰው በሚኖርባት በዚህ ትንሽዬ ግዛት ህዝቡ በባህላዊ መንገድ በአንድ ሰው ይመራል። በማህበረሰብ ውስጥ ስራዎችን ወንዶችና ሴቶች በባህሉ መሰረት ተከፋፍለው ይሰራሉ። ወንዶች የእርሻ ስራን፣ ግንባታንና ዋናውን ከብቶችን የመንከባከብ ስራዎችን ይሰራሉ። ሴቶች ደግሞ ምግብ ማብሰልን፣ ስፌትን፣ ልጅ ማሳደግንና የቤት ጉዳዮችን ይመራሉ። ወጣት ልጃገረዶች ግን አንዳንዴ በተራራው ላይ የሚካሄደውን ግብርናና ከብቶችን የማሰማራቱን ስራ አባትና ወንድሞቻቸውን ያግዛሉ። በጉም ጭጋግ ከተከበቡት የካርፓቲያን ተራሮች ጫፎች ጋር ፍጹም የተስማማ የኑሮ ዘይቤን የፈጠሩት ሁትሱሎች ላለፉት 600 ዓመታት መተዳደሪያ ስራቸው ያደረጉት ፓሎኒናስ ወደሚባሉት ከፍተኛ የተራራ ሜዳዎች በየወቅቱ ከብቶችንና በጎችን በማዘዋወር መንከባከብና ማርባትን ነው። ሁትሱሎች ከብቶቻቸውን በክረምት ከቀዘቀዙ ሸለቆች ወደ ለምለም ተራራማ ሜዳዎች በመንዳት የሚታወቁበትን የፖሊኒኒስካ ብሪንዲዛ የተባለ አይብ ያመርታሉ። ይህ ተራራማ አርብቶ አደርነት የጓሮ እርሻቸውን ጨምረውበት በተሟላ መልኩ ሳይጓደልባቸው ይኖራሉ። ከ500 እስከ 1000 ሜትር ከፍታ ባላቸው እርሻዎቻቸው ላይ ድንች፣ ቀይ ስር፣ ጥቅል ጎመን እንዲሁም እንደ ፖምና ቼሪ ያሉ የፍራፍሬ ምርቶችን ያመርታሉ። በሁትሱልስ ማህበረሰብ ውስጥ እናት ፍጹም ልዩ ስፍራ አላት። በማህበረሰቡ ተረቶችና ልማዶች ውስጥ የእናቶችን ውለታ እንደመርሳት ትልቅ ኃጢአትና በደል የለም ተብሎ ይታሰባል። የማህበረሰቡ የእርስ በርሱ ትስስር እጅግ ጠንካራ ከመሆኑ የተነሳ ግዛቷ በትዳር በግጭቶች አፈታትና ከልጅነት ጀምሮ ሕፃናትን በማሳደግ ረገድ ቀጥተኛ ቁጥጥር ይደረጋል። ይህ አኗኗር በገለልተኛ የካርፓቲያን መንደሮች ውስጥ እርስ በርስ የመረዳዳት ባህልን በደንብ አሳድጓል። ትዳር የሚመሰረተው በአብዛኛው ወላጆች እርስ በርስ በሚያደርጉ ስምምነት ሲሆን ወጣቶቹ በቤተሰቦቻቸው በኩል እንዲገናኙ ከተደረገ በኋላ ጋብቻው በቤተ እምነቶች ይፈጸማል። ወጣት ልጆቻቸውን በዚህ መልኩ ያጋቡ ቤተሰቦች
ትስስራቸው ይበልጥ ስለሚጠብቅ በተራራማ ሜዳዎች ላይ ከብቶችን በጋራ እስከ ማርባት የሚዘልቅና በችግር ጊዜ ዋስትና የሚሆን የዘመድ አዝማድ ግንኙነቶችን ያጠናክራሉ። በሁትሱሎች ሰርግ ለአንድ ቀን ብቻ ሳይሆን ለቀናት የሚቆይ ሲሆን በሙሽሮች መካከል የሚደረጉ የሁትሱልካ ዳንሶችና የዳቦ መቁረስ ስነ ስርዓቶች የተጋቢዎቹን ቤተሰቦች ይበልጥ እንዲግባቡና እንዲተዋወቁ ሁኔታዎችን ይፈጥራሉ። በአብዛኛው የሰው ልጅ ዘንድ ሞት የፍርሃት ምንጭ፣ የሐዘንና የመጨረሻ መለየት በመሆኑ ማንም ቢሆን አስቀድሞ ስለ ሞቱ ማሰብ አይፈልግም። በሁትሱልስ ማህበረሰብ ዘንድ ግን ፍጹም የተገላቢጦሽ ነው። በሁትሱሎች ባህል ውስጥ አዛውንቶች ዕድሜያቸው እየገፋ ሲሄድ ሞታቸው እየቀረበ እንዳለ በማሰብ ቀደም ብለው የራሳቸውን የእንጨት የሬሳ ሳጥን በገዛ እጃቸው ቀርጸው አዘጋጅተው ያስቀምጣሉ። ይህ ተግባር ለነሱ የሐዘን ወይም የጭንቀት መገለጫ ሳይሆን ከተፈጥሮ ዑደት ጋር የመስማማት የነጻነትና የሕይወት ዝግጅት መገለጫ ነው። በመሆኑም አንድ አረጋዊ የራሱን የሬሳ ሳጥን ለመስራት ሲነሳ በሕይወቱ የመጨረሻ ምዕራፍ ላይ የሚያከናውነውን ታላቅ የኪነ ጥበብ ሥራ እንደጀመረ ይቆጠራል። ለዚህ ተግባር የሚሆን ጠንካራ እንጨት በጥንቃቄ ከጫካው ይመረጣል። ከዚያም አዛውንቱ በገዛ እጃቸው የዘመናት የእንጨት ቅርጻ ቅርጽ ጥበባቸውን በመጠቀም ሳጥኑን በተለያዩ የጂኦሜትሪ ቅርጾችና የአበባ ምስሎች ያስጌጡታል። ይህ ሂደት ግለሰቡ ካለፈ በኋላ ማህበረሰቡ የሚሸከምለትን ሸክም አስቀድሞ ለመቀነስ የሚደረግ የኃላፊነት ስሜት ማሳያም ጭምር ተደርጎ ይወሰዳል። ከዚህ ልማድ ጀርባ ያለው ፍልስፍና ደግሞ ይበልጥ እጅግ ረቂቅ ነው። ሁትሱሎች ሞትን እንደ ሕይወት ማብቂያ ሳይሆን ልክ እንደ ወቅቶች መለዋወጥ፣ እንደ ክረምትና በጋ ከተፈጥሮ ዑደት ውስጥ አንዱ አካል አድርገው ይመለከቱታል። ስለዚህም ሞትን ባይጓጉለትም አይፈሩትም። የሬሳ ሳጥንን አስቀድሞ ሰርቶ በቤቱ ጣሪያ ስር ወይም በጎተራ ውስጥ ማስቀመጥ ከሞት እውነታ ጋር ፊት ለፊት መታረቅንና ፍርሃትን ማሸነፊያ ነው። ሳጥኑ ተጠናቆ ሲቀመጥ በቤተሰቡ ውስጥ ፍርሃት አይነግስም። ይልቁንም አረጋዊው ቀሪ ዘመኑን በተረጋጋ መንፈስ ከፈጣሪውና ከተፈጥሮ ጋር በሰላም እንዲያጠናቅቅ የሥነ ልቦና ጥንካሬ እንደሚሰጣቸው አዛውንቶቹ ይገልጻሉ። እያንዳንዱ የሁትሱልስ ወንድ ባርተካ የተባለ ረጅም እጀታና ትንሽ ስለት ያለው ባህላዊ መጥረቢያ ወይም ምሳር ይይዛል። ይህ መጥረቢያ ለእንጨት መሰንጠቂያ ብቻ ሳይሆን በተራራ ላይ ሲጓዙ ለመደገፊያ ምርኩዝነት፣ ከዱር አራዊት ራስን መከላከያ መሳሪያነትና በሰርግ ስነ ስርዓቶች ላይ ለባህላዊ ጭፈራ ማድመቂያነት ያገለግላል። በሁትሱሎች ዘንድ የአንድ ሰው ልብስ ቀለምና አሰራር ማህበራዊ ደረጃውን ያሳያል። ወጣቶች ደማቅ ቀይ ልብስ፣ መካከለኛ ዕድሜ ያላቸው ቡናማ፣ አረጋውያን ደግሞ ጥቁር ልብስ ያዘወትራሉ። አንድ ወንድ ክሪሳንያ የተባለውን ባህላዊ ባርኔጣ ሲያደርግ ላባውን በግራ በኩል ካደረገ ያላገባ መሆኑን፣ በቀኝ በኩል ካደረገ ደግሞ ያገባ መሆኑን ያሳያል። የሁትሱልስ ማህበረሰብ በጥንታዊ አመለካከቶች ያምናሉ። ለምሳሌ አንዲት ነፍሰ ጡር ሴት ሆዷ ውስጥ ያለውን ጽንስ ከክፉ ዓይን ለመደበቅና የሚያርፉባትን የአደባባይ ዓይኖች ትኩረት ለማስቀየር ስትል በእርግዝናዋ ወቅት የወንዶች ሱሪ ትለብስ እንደነበር ይነገራል። የቤተሰብ ውርስን በተመለከተ የቤተሰቡን አንድነት ለመጠበቅ ሲባል አብዛኛው የቤትና የመሬት ንብረት ለበኩር ወንድ ልጅ ይሰጣል። ይህም የሚሆነው ልክ እንደ እናትና አባት ሁሉ የመጀመሪያ ልጅ ለታናናሾቹ መሰባሰቢያና መገናኛ እንዲሆናቸው በማሰብ ነው። በውርስ ጊዜ ሴት ልጆች መቋቋሚያ የሚሆን ጥሬ ገንዘብና የቤት ውስጥ ዕቃዎች ይሰጧቸዋል። የሁትሱሎች መኖሪያ በሆነችው ሁትሱልሽቺና ግዛት ትልቁ ደስታ በሙዚቃ ድምጾች ውስጥ ይገኛል። ትሬምቢቴ የተባለው ረጅምና ከእንጨት የሚሰራው የተራራ ጡሩምባ በጥንታውያን እረኞች ዘንድ መልእክት ለማስተላለፍና ወቅታዊ ፍልሰቶችን ለማስተባበር እንዲሁም የማህበረሰቡን ትስስር ለመግለጽ በሸለቆች ውስጥ ያስተጋባል። በተጨማሪም ሲባሎምና ቫዮሊን ለዜማ ማጀቢያነት ያገለግላሉ። እነዚህ የሙዚቃ መሳሪያዎች እንደ ኮሎሜክ ያሉ አጫጭርና ፈጣን የቡድን ባህላዊ ግጥሞችን ያጅባሉ። የሁትሱልስ ሴቶች ድሪምባ የተባለውንና በአፍ ውስጥ ተከቶ በጣት እየተመታ የሚጫወቱትን የአፍ ክራር መጫወት በጣም ይወዳሉ። የሚገርመው የማህበረሰቡ አባላት ይህንን መሳሪያ የሚሰሩት ከድሮ የሰዓት ስፕሪንጎች ላይ ብረቱን በመቀጥቀጥ ነው። ዳንሶቻቸው ጉልበትና ከፍተኛ እንቅስቃሴ የሚጠይቁ ናቸው።
ኮሎሜካ የተባለው ፈጣን ውዝዋዜ ውስብስብ የእግር እንቅስቃሴዎችን የያዘ የጥንዶች ወይም የክብ ዳንስ ነው። አርካን ደግሞ ወጣቶች የሚያቀርቡት ወንዶች ከብቶቻቸውን ይዘው ከተራራው ሲወርዱ የሚያሳዩትን የጀግንነት ጥንካሬ፣ ከፍተኛ ዝላይ፣ የጉልበት መታጠፍና የጅራፍ ማጮ እንቅስቃሴዎችን የያዘ የወንዶች ዳንስ ነው። ማህበራዊ ትስስርን ለማጠናከር እጅ ለእጅ ተያይዘው በክብ የሚደነሱ የጋራ የአንድነት መገለጫ የሆነው ደግሞ ሁትሱልካ የተባለው ጭፈራቸው ነው። ከብቶችን ወደ ተራራማ ሜዳዎች በሚወስዱበት ወቅት ደግሞ እሳት በማንደድ የአርካን ዳንስ በመደነስ ይዝናናሉ። ዛሬም እነዚህ የማህበረሰቡ ጥንታዊ ስነ ስርዓቶች የውጭ ሰዎችን መሳባቸውን የቀጠሉ ሲሆን ለአካባቢው ስነ ጽሑፍ ማደግና ለዘመናዊ ባህላዊ ቱሪዝም ትልቅ አስተዋጽኦ እያበረከቱ ይገኛሉ። ከግብርናና ከእንስሳት እርባታ በተጨማሪ የጫካ ንብ እርባታም ሌላኛው ስራቸው ነው። ከእርሻ ውጭ ባሉ ወቅቶች ደግሞ የእንጨት ቅርጻ ቅርጽ፣ የጨርቃጨርቅ ሥራ፣ አደንና ዓሣ ማጥመድ ሕይወታቸውን ሙሉ የሚያደርጉላቸው ሥራዎች ናቸው። የእጅ ጥበብ ሥራዎቻቸው ከተፈጥሮ በተወሰዱ የጂኦሜትሪክ ቅርሶችና የአበባ ምስሎች ያጌጡ ናቸው። የእንጨት ቅርጻ ቅርጽ በደጆች በሳጥኖችና በቤት ቁሳቁሶች ላይ የሚተገበር ዋነኛ ጥበባቸው ነው። የሸክላ ሥራ በተለይም በኮዚፍ ከተማ በልዩ ዘዴና ደማቅ ቀለሞች የሚሠራ ሲሆን የሸክላ ሰሪዎች ጥበቡን ከ18ኛው ክፍለ ዘመን ጀምሮ ጠብቀውታል። ከሱፍ ከተልባና ካር የሚሰሩ ጥልፎችና ምንጣፎች የጥንት የፀሐይና የእጽዋት ምልክቶችን የያዙ ናቸው። የሁትሱሎችን ቁሳዊ ባህል መመልከት ከተራራማው ምድር ጋር በጥልቀት የተላመደ ማህበረሰብን ማየት ነው። በሰፊና በተነጠሉ ጫካዎች ውስጥ ይኖሩ ስለነበር የእንጨት ሥራ ለሕልውናቸው አስፈላጊ መሳሪያም ጥልቅ የጥበብ መገለጫም ነው። የሁትሱል የእጅ ጥበብ ባለሙያዎች ሊስቪኪ በሚባሉ የተራቀቁ የእንጨት ቅርጾች በልዩ የሸክላ ሥራዎቻቸውና የዕለት ተዕለት የቤት ቁሳቁሶችን እንዲሁም የተቀደሱ የሃይማኖታዊ ቅርሶችን በሚያስጌጡ የጂኦሜትሪክ ወይም የአበባ ጥልፍ ሥራዎቻቸው የታወቁ ናቸው። የሁትሱልስ ማህበረሰብ የሚኖሩበት አካባቢ እጅግ ቀዝቃዛ፣ ከፍታማና ጥቅጥቅ ባሉ ደኖች የተከበበ በመሆኑ ባህላዊ የምግብ አሰራራቸው ከዚህ አስቸጋሪ የአየር ንብረትና ከተፈጥሮ መልክዓ ምድር ጋር የተሳሰረ ነው። ምግቦቻቸው ሁሉ በይዘታቸው ጠንካራ፣ ሰውነትን የሚያሞቁ፣ ከፍተኛ ኃይል የሚሰጡና በቀላሉ ከእንስሳት ተዋጽኦ በተለይም ከበግና ላም ወተት፣ ከበቆሎ እንዲሁም ከጫካ በሚለቀሙ እንጉዳዮችና ፍራፍሬዎች የሚዘጋጅ ነው። ባኖሽ የተባለው ዝነኛ የባህል ምግብ አይነታቸው የንጉሥ ምግብ ተብሎ ይጠራል። አስገራሚው ነገር ምግቡ ሌላ ሳይሆን ከበቆሎ ዱቄት የሚዘጋጅ ወፍራም ገንፎ ነው። ታዲያ ምኑን የንጉሥ ምግብ ሆነ ካላችሁ የንጉሥ ምግብ ያስባለውን ገና አልነገርናችሁም። ባኖሽ ከሌሎች የገንፎ አይነቶች የሚለየው በአሰራሩና ፍጹም ባህላዊ በሆኑ ሕጎች የተገደበ በመሆኑ በባህሉ መሠረት የባኖሽ ገንፎ የሚዘጋጀው በወንዶች ብቻ ነው። ከሁሉም በላይ ለየት የሚለው ዱቄቱ የሚበስለው በውሃ ሳይሆን ትኩስ በሆነ የላም ወይም የበግ ወተት ነው። የዚህ ምግብ አዘገጃጀት በዚህ ብቻ አያበቃም። የበሰለው የባኖሽ ገንፎ ሲቀርብ በላዩ ላይ ብሪንዛ የተባለ ጨዋማ የበግ አይብና ሺኪቫርኬ የተባለ የተጠበሰ ስጋ ይጨመርበታል። ይህ ባኖሽ ገንፎ ቅንብር ለምግቡ የተለየ መዓዛና በኃይል የበለጸገ ያደርገዋል። ሌላው የማህበረሰቡ የምግብ ዋልታ ብሪንዛ የተባለው የበግ አይብ ነው። ወንዶች ለብዙ ወራት ከብቶቻቸውን ይዘው ወደ ተራራው አናት በሚወጡበት ወቅት የወተቱን ምርት ሳይበላሽ ለማቆየት ሲሉ ይህንን አይብ በእንጨት በርሜሎች ውስጥ በጨው አሽገው ያዘጋጁታል። ይህ አይብ ምግብ ብቻ ሳይሆን እንደ ዋና የቅመም ማጣፈጫነትም ያገለግላል። ከዚህ በተጨማሪ ከደኖቻቸው ውስጥ የሚለቅሙት ነጭ እንጉዳይ ለየት ያለ ጣዕም ላለው የባህል ሾርባ መሳሪያነት ይውላል። ይህ እንጉዳይ በደረቁም ሆነ በትኩሱ ከተራራ ቅጠላቅጠሎችና ከወተት ጋር ተቀላቅሎ የሚንተከተክበት የሾርባ አሰራር በብርድ ወቅት ሰውነትን ለማሞቅ ሁነኛ ነው። በተጨማሪም አካባቢው በአንድ በኩል የምግብ ጎተራቸው፣ በሌላ በኩል ደግሞ ተፈጥሯዊ ፋርማሲያቸው ወይም የመድኃኒት ክምችታቸው ነው። ከትውልድ ወደ ትውልድ በተላለፈ በጽሑፍ ያልሰፈረ ሀገር በቀል እውቀት
በጫካው ውስጥ ከሚገኙት 108 ፍራፍሬዎችና እጽዋት ውስጥ ከግማሽ በላዩ ለመድኃኒትነትና ምግብን ለረጅም ጊዜ ለማቆየት ያገለግላል። ሁትሱሎች በከፍታው ላይ ተነጥለው መኖራቸው ለአንድ ወሳኝ የአኗኗር ክፍላቸው መሠረት ሆኗል። እሱም ጥልቅ የሆነ የነጻነት ስሜትና ራስን የማስተዳደር ማኅበረሰባዊ ባህል ነው። ይህ ጠንካራ የማኅበረሰቡ በአንድነት የመቆም ባህል በየዘመኑ ለመጡባቸው ሽፍቶችና አስገዳጅ የመንግሥት ባለሥልጣናት እንዳይንበረከኩ አድርጓቸዋል። ሆኖም ይህ ሁኔታ ራሳቸውን ከክፉ አገዛዞች እንዲጠብቁ ቢያደርጋቸውም ከተራራው በታች ካለው የምድር የፖለቲካ ማዕከላት እንዲገለሉ አድርጓቸዋል። ሁትሱሎች በአብዛኛው ማለት ይቻላል የኦርቶዶክስ ክርስትና እምነት ተከታዮች ናቸው። በዚህም የተነሳ በዓላቶቻቸው ሁሉ የእምነቱን ሥርዓቶች የተከተሉ ሲሆኑ በዛ ላይ ባህላዊ ጨዋታዎችን ያካትቱበታል። የገናና የትንሣኤ በዓላት በኮሎሚያኪ ጨዋታዎችና በቬርቴፕ የአሻንጉሊት ቲያትር ይከበራል። በጸደይ ወቅት የሚደረገው ፕሮቮዴ የተባለው በዓል በሕይወት ያለፉ ሰዎችን በጸሎትና በጋራ ማዕድ ማሰቢያ ነው። የተራራው የተነጠለ ሕይወት የሁትሱሎችን አስተሳሰብ በጥልቀት የገራው ሲሆን ከክርስትና በፊት የነበሩ የጥንት እሴቶችን ከመጽሐፍ ቅዱስ ታሪኮች ጋር ያቀላቀለ አስደናቂ አፈታሪክ ፈጥሯል። በአፈታሪኮቻቸው ውስጥ የሚታዩት አስገራሚ አታላይ ወይም ብልጣብልጥ ገጸ ባህሪያት ጥንታዊ የማኅበረሰቡ የማሰማሪያ ተምሳሌት ናቸው። በ18ኛው ክፍለ ዘመን የኖረውና እንደ ሮቢን ሁድ የሚታየው የጫካው ሽፍታ ኦሌክሳ ዶቭቡሽ ታሪክ ማኅበረሰቡ በግፍ ላይ የነበረውን ተቃውሞና ማኅበራዊ ፍትሕን የሚያሳይ ሆኖ በዜማና በትረካ ለትውልድ ተሻግሯል። ምንም እንኳን ሁትሱሎች ዩክሬናውያን ቢሆኑም በእንቅስቃሴዎች ወደ ሮማንያ እየሄዱ ስለሚመጡ ብዙ ጊዜ ትክክለኛ ቁጥራቸውን ለማወቅ አስቸጋሪ ይሆናል። ሆኖም ማኅበረሰቡ በሁለቱም አገራት ስለሚንቀሳቀስና በሮማንያም የማኅበረሰቡ አባላት ስላሉ ሁትሱሎች ለሁለቱ አገራት ያላቸው ስሜት ተመሳሳይ ነው ማለት ይቻላል። ሁለቱንም እንደ አገራቸው ይቆጥሯቸዋል። ሆኖም በ2021 የተደረገ አንድ የሥነ ሕዝብ ጥናት እንደገመተው አጠቃላይ የሁትሱልስ ሕዝብ ቁጥር 28700 አካባቢ ሲሆን ከነዚህ ውስጥ 21400 የሚሆኑት በዩክሬን፣ 7300 የሚሆኑት ደግሞ በሮማንያ ይኖራሉ። ማኅበረሰቡን የሩሲያና የዩክሬን በማድረግ መሃል በነበረው መናጠቅ ምክንያት የተደረጉ ዘመቻዎች በትምህርትና በሚዲያ አማካኝነት መደበኛውን የዩክሬን ቋንቋና ባህል በማስፋፋት የሁትሱሎችን ልዩ የንግግር ዘይቤዎችን አዳክመዋል። ይህም የሁትሱልስ የራሳቸው ብቻ የነበረው የንግግር ዘያቸው ከሰፊው የዩክሬን ቋንቋ ጋር እንዲቀላቀል አድርጎታል። ዩክሬን ከሶቪየት ኅብረት ከተገነጠለች በኋላ በሁትሱልስ ወጣቶች ላይ በተሠራው ሥራ ወጣቱ ትውልድ ከሁትሱልስ ይልቅ ለዩክሬን ብሔራዊ ማንነት ቅድሚያ እንዲሰጥ አድርጎትም ነበር። ሆኖም አሁን ላይ የተደረጉ ጥናቶች እንደሚያሳዩት አብዛኞቹ ሁትሱሎች ያላቸው ብሔራዊ አገር ስሜት እንዳለ ሆኖ ከተለየ የብሔረሰብ ማንነት ይልቅ ለተራራው ማንነታቸው ቅድሚያ ይሰጣሉ። ራሳቸውንም የተራራው ሰዎች ብለው ይገልጻሉ። ከዩክሬን አጠቃላይ ሕዝብ የተለየ መብት እንዲሰጣቸው ባይፈልጉም በባህላቸው መሠረት የኖሩበትን የመንቀሳቀስ ነፃነትን ለማስጠበቅ ግን ማንኛውንም ዋጋ ለመክፈል የነቁ ናቸው። ከሶቪየት መፍረስ በኋላ በተደረጉ የአወቃቀር ለውጦች ምክንያት አሁን ላይ አብዛኞቹ ሁትሱሎች በዩክሬን ውስጥ ይኖራሉ። የዓለም አቀፋዊነት ተጽዕኖችንና የተለዋጭ መንግሥታትን ውጣ ውረድ በመቋቋም ሁትሱሎች እስከ ዛሬ ድረስ የማይበገሩና ዘላለማዊ የካርፓቲያን ተራሮች ጠባቂዎች ሆነዋል። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም